እግዚአብሔር መሐሪ ነው መቼ? ለዘላለም። ጻድቅ ነው እስከ መቼ? ለዘላለም። አይጣረስም ሁለት ባህሪው። አንተ በጣም ጻድቅ ኮንክ መሐሪ አትሆንም፣ ትከፍላለህ። በጣም መሐሪ ኮንክ ደግሞ ጽድቅ ላይ ኮምፕሮማይዝ ታደርጋለህ። ቆይ እንለፈው ትላለህ። እግዚአብሔር እንለፈው አይልም፣ ጻድቅ ነው በባህሪው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንዲህ ይላል፣ በደላቸውን ይቅር እላለሁ ኃጢአታቸውንም ከእንግዲህ አላስብም። ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀ የሚጠፋበት ጊዜ ቀርቧል። የጌታ ስም የተመሰገነ ይሁን። እንግዲህ ምዕራፍ 8 ስለ አዲሱ ኪዳን ነው የሚናገረው ተባብለናል። ስለ አዲሱ ኪዳን በጣም በስፋት እያሳየን ነው። እስከ ምዕራፍ 7 ድረስ የቀደሙት የሌዋውያንን ክህነትና አዲስ ኪዳናችን ላይ በመልከ ጼዴቅ ሹመት የተሾመውን የጌታችን ኢየሱስ ክርስቶስን ክህነት በንጽጽር አቅርቦ ኢየሱስ ወደር የለውም አይደል? በክህነት ኢየሱስ ወደር የለውም የሚል ነው። ከዛ ደግሞ አሁን ደግሞ ምዕራፍ 8 ላይ ደግሞ ሲገባ የገባንበትን አዲሱን ኪዳን በጣም እያደመቀ እየጻፈልን ነው። ምዕራፍ 9 ላይ እሱን ይቀጥላል። ምዕራፍ 9 ላይ ደግሞ በጣም ስፔሻላይዝ አድርጎ ደግሞ ሞር ጥልቀት ይጨምርና የኢየሱስ ደም ደግሞ በጣም ምዕራፍ 9 ላይ ይብራራል። ቁጥር 12 እና 13 ምንድነው የሚለው? ቁጥር 12 በሉት እስቲ። በደላቸውን ይቅር እላለሁ ኃጢአታቸውንም ከእንግዲህ አላስብም። በጣም ከባድ ቃል አይደል? እግዚአብሔር በደላቸውን ይቅር እላለሁ አለ። ኦፍ ኮርስ እግዚአብሔርማ ይቅር ባይ ነው ስንል ኃጢአታቸውን ከእንግዲህ አላስበውም አለ። ይሄ ክላይማክስ ነው አይደል? የአዲሱ ኪዳን አንዱ ክላይማክሱ ይሄ ነው። እግዚአብሔር አዲስ ኪዳን አደርጋለሁ ብሎ እንግዲህ ምዕራፍ 8ን ስንጀምር ጀምሮ የምናያቸው ኤርምያስ፣ ሕዝቅኤል፣ ኢሳይያስ ስለሚደረገው አዲሱ ኪዳን በክርስቶስ ኢየሱስ በኩል ስለሚደረገው ስለ አዲሱ ኪዳን ትንቢት ሲናገሩ ቆይተዋል። የቀድሞውን ኪዳን የሚያስረጅ አሁን የዚህ ደብዳቤ ጸሐፊ ደግሞ እንዳለው ከሆነ ቁጥር 13 ላይ ያረጀ ያፈጀ አለ ብሉይ ኪዳን። እኔ እንደው እሱ ስላለው ነው ምለው እንጂ በእውነት እንዲህ ለማለት እኔ ባይለው አልልም። እንደዚህ ለማለት በጣም ያስፈራል። አሁን ብሉይ ኪዳንን የሚያክል ያ ሁሉ ተአምር የተደረገበትን ኪዳን ያረጀው አለው። ኦፍ ኮርስ አዲስ መጥቷል። ያረጀው ስንል ያፈጀው ብሎ እንዳንመለስበት አድርጎ ይዘጋዋል። ያረጀው ያፈጀው የሚለው ግን የአዲሱ ኪዳን ክብር ምን ያህል ትልቅ እንደሆነ የሚያሳይ ነው። ቃሉ ራሱ ዋው አይደለም የሚያስብለው። አሁን ያኛው ኪዳን ብለው ዕብራውያን በጣም ኢምፕረስ ይሆናሉ። የአባቶቻችን መንገድ፣ የነ ሙሴ መንገድ፣ የታላላቆች የነቢያቶች የነ ዳዊት መንገድ፣ የካህናት መንገድ ብለው በጣም ኢምፕረስ ሲሆኑ ያረጀና ያፈጀ ነው እሱኛው። በራሱ ግን ያረጀና ያፈጀ ብቻ አይደለም። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሄደን ደግሞ አይተናል አይደል? ክብር የሌለው አይደለም፣ ሲመጣ የራሱ ክብር ነበረው። ይሄኛው በሚበልጥ ክብር ሲመጣ ነው ያኛውን ክብር የሌለው ያረገው ብሎ ሁለተኛ ቆሮንቶስ ምዕራፍ 3 ላይ እኮ ጳውሎስ እኮ አሁን አዲሱ ኪዳንን በጣም ሊያደምቀው ሲፈልግ ብሉይ ኪዳን ክብር አልባ አልነበረም፣ በክብር ነው የመጣው። መሬት እያንቀጠቀጠ፣ አለት እየሰነጠቀ፣ ተራራ እያፈረሰ፣ ድንጋይ እየበታተነ፣ ተራራ እስከ ወገብ እያነደደ፣ የተጠጋ በሙሉ እየሞተ 3000 ሰው ነው አይደል የሞተው? የዛሬ 15 ቀን ነግሬያቸዋለሁ። ኪዳኑ የተደረገበት ጊዜ እኮ 3000 ሰው እኮ ሞቷል እኮ። ድፍር ብሎ ሲጠጉት እልቅ ነው ያሉት። አዲሱ ኪዳን ደግሞ የተደረገ ቀን 3000 ድኗል። አሁን ልዩነቱ እሱን ያኛው ክብር የሌለው አይደለም፣ አስፈሪ ነው፣ የሞት ነው የሚለው ለምንድን ነው? ከተጠጋው ይገላል። ለምን? ክብር አለው የራሱ። ይሄኛው ግን ጸጋና ምሕረት የተሞላ ስለሆነ፣ አዳኝ ስለሆነ፣ ታዳጊ ስለሆነ ሞር አስጠጊ ነው። ብሉይ ኪዳን እንድታይ ነው የሚያደርገ። አትቀምሰውም፣ አትጠጋውም፣ ኤክስፔሪየንስ አታረገውም። እየተደነቅ እያማረህ ነው የሚቀረው። አንተ ውስጥ ገብቶ ስለማይኖር ኤክስፔሪየንስ ማድረግ አትችልም። አዲስ ኪዳን ደግሞ አንተን ማስጠጋት ብቻ አይደለም፣ ተራራ ላይ የሚወርደው እግዚአብሔር አንተ ውስጥ ነው ገብቶ የሚኖረው። አዲስ ኪዳን ክብሩ እሱ ነው። ብሉይ ኪዳን ተራራ ላይ ተቀምጦ እየቋመጥክ አቤት ከሱ ጋር መኖር ነበር ትላለህ። እግዚአብሔርም ከእናንተ ጋር ብኖር ደስታዬ እዚህ ድረስ እመጣለሁ ይላል። ከተጠጓችሁ ትሞቱብኛላችሁ፣
ከቀረባችሁ እገላችኋለሁ። ገዳይ አይደለም እግዚአብሔር። ክብሩን ኃጢአተኛ መቋቋም ስለማይችል ነው የሚሞተው። አዳኝ እኮ ነው እግዚአብሔር። ለምንድነው የምንሞተው? ኃጢአተኛ ስለሆንኩ፣ በደለኛ ስለሆንኩ። ከእግዚአብሔር ባህሪ ጋር አይሄድም የኔ ማንነት። ስለዚህ እግዚአብሔር ደግሞ ከሱ ውጪ የሆነውን ነገር ያቃጥሏል። ክብር ናቹራሊ ኮንሱመር ነው። ግሎሪ ከመጣ ኮንሱም። ዘንድሮም የእግዚአብሔር ክብር ይውረድ ብለህ ከጸለይክ እኮ ባይዘው አንተን ጥርግ አድርጎ ብቻውን ነው የሚታየው። የእግዚአብሔር ክብር ከመጣ እኔና እግዚአብሔር አንታይም፣ ብቻውን ነው። ስለዚህ አንተን ጥርግ ያደርግና ብቻውን ይታያል። ለምንድን ነው እግዚአብሔር ሌላውን ጥርግ የሚያደርገው? ብቻውን ነው መታየት የሚፈልገው። ክብር አያጋራህም፣ ምስጋና አያሻማህም። አዲስ ኪዳንም ቢሆን ክብር አትጋራም። አብረን እንከብራለን ማለት በከበረበት ያከብራሃል ነው እንጂ ምስጋና ያጋራሃል አይደለም። ድሮም ዘንድሮም እግዚአብሔር ያው ነው። አፕሮች የሚያደርግበትን መንገድ ነው የቀየረው እንጂ እግዚአብሔር አይቀየርም። ለዘላለም እግዚአብሔር አንቼንጀብል ነው፣ ሊለወጥ አይችልም። በራሱ በማንነቱ ዘላለማዊ ነው፣ የማይቀየር ነው። ኢንቲቲው አይቀየርም። ምንድነው ታዲያ የቀየረው? አፕሮች። ድሮ በዛኛው በብሉይ ኪዳን አቶንመንት፣ በብሉይ ኪዳን መስዋዕት፣ በብሉይ ኪዳን በጊደር በምናምን ነው። አሁን በልጁ በኩል ነው። አሁን እግዚአብሔር መጨበጥ ይችላል። መጨበጥ ችሏል ማለት እግዚአብሔር ወርዷል ማለት አይደለም። ትርጉሙ አንተን አውጥቷል ማለት ነው። ጽድቅ ቀንሶ አይደለም ያስጠጋ፣ ክፍያህን ከፍሎልህ አቀርቦ ነው። እግዚአብሔር ለዘላለም የማይዛነፍ ባህሪው ምሕረቱና ጽድቁ ነው። እግዚአብሔር መሐሪ ነው። መቼ? ለዘላለም። ጻድቅ ነው። እስከ መቼ? ለዘላለም። አይጣረስም ሁለት ባህሪው። አንተ በጣም ጻድቅ ኮንክ መሐሪ አትሆንም፣ ትከፍላለህ። በጣም መሐሪ ኮንክ ደግሞ ጽድቅ ላይ ኮምፕሮማይዝ ታደርጋለህ። ቆይ እንለፈው ትላለህ። እግዚአብሔር እንለፈው አይልም። ጻድቅ ነው በባህሪው። እስቲ አሜን በሏ። ራይቸስ ነው። መቼ? ለዘላለም። ታዲያ ጥላሁንን እንዴት አድርጎ ነው የተቀበለው? ኢየሱስን መሃል ከፍሎ። ኢየሱስ ሞቶ ነው የጠራኝ እንጂ እግዚአብሔር ኮምፕሮማይዝ አድርጎ አይደለም። እግዚአብሔር ኮምፕሮማይዝ አያደርግም። አሜን በሉ። የድሮ ጻድቅ የዘንድሮ መሐሪ እንደሱ አይነት አይደለም እግዚአብሔር። ድሮም ዘንድሮም መሐሪም ጻድቅም ነው። የምህረት ዲግሪው በጣም የጨመረው ኢየሱስ መሃል ሲመጣ። ክብር ለእግዚአብሔር ይሁን። እና ይሄኛው የአዲስ ኪዳን ክላይማክስ ነው። የአዲስ ኪዳን ክላይማክስ ነው። ቁጥር 12 የዚህ የተደረገው ኪዳን አንዱ በጣም ክላይማክሱ ብሉይ ኪዳን እኮ ነው። ብሉይ ኪዳን እኮ ኢትስ ኮቨናንት አይደል? ዲያቴኬ የብሉይንም የአዲሱንም እኮ ዲያቴኬ እኮ ነው። እኩል ነው። ኪዳን የተደረገው ብሉይ ኪዳን ግን የሚቀርበው መስዋዕት የሚለው ትክክለኛው የዕብራይስጡም የግሪኩም ቃል ሲተረጎም መሸፈን ማለት ነው። ባይዘው ትርጉሙ መጋረድ ምንድነው? ልክ ሲቀርብልህ እግዚአብሔር እንዳይቆጣ ይሸፍናል፣ አያነጻህም። እግዚአብሔር ሸፍኖት ነው፣ አልፎ ነው፣ ተጋርደህ ነው። የአዲስ ኪዳኑስ መቀደስ ነው፣ ማንጻት ነው። ምንድነው የሚለው? ቁጥር 12 በደላቸውን ምን እላለሁ? ይቅር እላለሁ። ከዛስ ኃጢአታቸውን ከእንግዲህ አላስብም ማለት ረስቼዋለሁ ማለት አይደለም፣ አላስታውሰውም ማለት ነው። እግዚአብሔር በዘላለም ባህሪው መርሳት አይችልም። ሁሉን አዋቂ ነው። የረሳ ቀን አምላክ መሆኑ ይቀራል። መርሳት አይችልም። አላስታውሰውም ነው የሚለው። አሜን በሏ። ረስቶት አይደለም ትቶት ነው። አያውቀውም እንዴ? ያውቀዋል። ድሮ ምን እንደምትሰራ እግዚአብሔር አያውቅም እንዴ? ያውቃል። አሁን እዚህ ስመጣ ረስቶት ነው እንዴ? አይደለም። ድጋሚ አላስበውም አለ። ሰው ድጋሚ አላስበውም ሲል የሆነ ቀን ትዝ ይለዋል።